ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ መምህር ከሆኑ አይቀር እንደ ዘላለም በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እንባ የለኝም። ግን ያንዳንዱ ሞት ያስቀናል። ማሳሰቢያ፣ ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ነጭ ለብሳችሁ ኢትዮጵያም ነጭ ለብሳችሁ ተቀበሉት፣ ነጭ ለብሳችሁ ቅበሩት። የክርስቶስ ሙሽራ ነው፣ አገልጋይ ነው፣ ነፍሱን ለወንጌል የሰጠ ነው። አንገት የሚያስደፋ ደረት የሚያስደቃ ነገር አይደለም እና ለቀረነውም ደግሞ እግዚአብሔር ልቦና ይስጠን። ቤተክርስቲያናችንን ወደን አፍቅረን ለማለፍ ያብቃል። እግዚአብሔር ምስሌነ ምን ይክለን? እግዚአብሔር ከኛ ጋር ከሆነ ማን ይችላል? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሮሜ ምዕራፍ 8 ቁጥር 31 እንግዲህ ቅዱስ ጴጥሮስ ቅዱስ ጳውሎስ እስከ ሞት ድረስ ታመኑ፣ መከራንም ተቀበሉ፣ በሰማዕትነት አረፉ። የአምላካችን የእግዚአብሔር ክብር እኛ ከሊቀ ሐዋርያት ከቅዱስ ጴጥሮስ ከሐዋርያው ከቅዱስ ጳውሎስ ታሪክ ምንድን ነው የምንማረው? ይህን ብቻ ታሪክ ተርከን ብንተው የታሪክ ሰዎች ነው። ዛሬ አምላካችን እግዚአብሔር እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስ ያለ አገልጋይ፣ እንደ ሐዋርያው እንደ ቅዱስ ጳውሎስ ያለ አገልጋይ ያስፈልጋል። አዎ እኛ የተጠራነው ለመከራ ነው፣ ለፈተና ነው። ወበዓለምሰ አለው በዓለም ሳላችሁ መከራ ትቀበላላችሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 የመከራው አይነት የፈተናውን መጠን ይለያይ ይሆናል እንጂ በአንድ ወይም በሌላ መንገድ በዚህ ምድር ላይ ስንኖር ፈተና አለብን፣ መከራ አለብን። ክርስትና የመስቀል ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው። አምላካችን ኢየሱስ ክርስቶስ መከራ ተቀብሎ መከራ እንዳለብን አስተምሮናል። ከቃል ይልቅ ተግባር ይሰብካልና ሁላችንም እንደምናውቀው ክርስቶስ የጠራን በስሙ ስለ ቃሉ የሚመጣብንን መከራ ልንቀበል ጭምር ነው የተጠራችሁለት በሉ። ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ስለናንተ መከራን ተቀብሎ ምሳሌ ትቶላችኋልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 በክርስቶስ ክርስቲያን በወልድ ውሉድ የተሰኘ ነው። እግዚአብሔርን በልጅነት ክብር ያየ ነው። ለመንግሥተ ሰማያት ክብር የታጨ ነው። ፍለጋውን እንድንከተል ነው። እሱ መከራ ተቀብሎ መከራ እንዳለብን አሳይቶናል። ቅዱስ ጴጥሮስ ቅዱስ ጳውሎስ በስሙ መጠራት ብቻ አይደለም፣ መከራን ተቀብለዋል፣ እስከ ሞት ድረስ ታምነዋል። እኛም ደግሞ እንደ አቅማችን በመጠኑ መከራ እንቀበላለን። መከራውን ግን በጽናት በትዕግስት ልንቀበለው ይገባናል። በተለይ ይሄ ዘመን ትንቢት የሚፈጸምበት ምሳሌው የሚደርስበት የመጨረሻው ዘመን ዋዜማ ላይ ነው ያለነው። መከራ አለ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ እያየን ነው። ዛሬም ኔሮን ቄሳር ባይኖርም ኔሮኖች አሉ። የኔሮንን ክፉ የጭካኔ ድርጊት የሚፈጽሙ አሉ። በንጹሃን ደም የሚታጠቡ ክርስቲያኖችን የሚያስሩ፣ የሚገርፉ፣ የሚያሰቃዩ፣ እስከ ሞት ድረስ የሚደበድቡ፣ የሚገርሉ ኔሮናውያን አሉ። የዘመኑ ኔሮናውያን
አሉ ሞልተዋል። እያየን እኮ ነው። ካህናቱ፣ ዲያቆናቱ፣ ሊቃውንቱ፣ አገልጋዮቹ፣ ምእመናት፣ ክርስቲያኖች በቤተ ክርስቲያን ቅጥር ውስጥ ጭምር በሰይፍ ሲቀሉ አይተናል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። ነፍሰ ጡር ብለው ሳይራሩ ሳያዝኑ ማህፀን ቀደው ጽንስ አውጥቶ ሲጥሉ አይተናል። ወልዳ የምታጠባ አራስ ከነ ልጇ ስትገደል አይተናል። ሕፃናት ብለው ሳይምሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩና ሳያከብሩ ስንቱን ልንገራችሁ እንደ ሽንኩርት እየላጡ ሲከትፉ አይተናል። እዚህ ዘመን ላይ ደርሰናል። ዛሬም ብዙ መከራ አለ። ቁልቁል እኮ ሲሰቀሉ አይተናል። ሰዎች በቁማቸው በእሳት ሲቃጠሉ አይተናል። በሰይፍ ሲቀሉ አይተናል። በድንጋይ ሲወገሩ አይተናል። በመኪና ታስረው ሲጎተቱ አይተናል። ምን ያላየነው ግፍ አለ? ምን ያላየነው ጭካኔ ድርጊት አለ በዘመናችን? ግን እነኚህ የታደሉ ናቸው። አምነው በክርስትናቸው ምክንያት እስከ ሞት ድረስ የተደበደቡ በስጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ አይሞቱም። ሃይማኖቱን ላጸና፣ ምግባሩን ላቀና፣ ለንስሐ የሚገባ ፍሬ ላፈራ፣ የአምላክን ቅዱስ ሥጋና ክቡር ደም ለተቀበለ፣ በእውነት ለተዘጋጀ ሰው የሥጋ ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፍ ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። እስመ በብዙ ሕማም ሀለወነ ንብአ ለመንግሥተ እግዚአብሔር የተባለ ወደ እግዚአብሔር መንግሥት በብዙ መከራ እንገባለን ይላል የሐዋርያት ሥራ ምዕራፍ 14 ቁጥር 22። መከራ ሲቀበል ነው ቅዱስ ጳውሎስ፣ ሲጨነቅ ነው። ክርስቲያኖች ወደ ኋላ ሊያፈገፍጉ ሲሉ ወደ እግዚአብሔር መንግሥት በብዙ መከራ እንገባለን አይዟቸው አለ። እውነት ነው። የጥቂቱ ጊዜ ሐዘናችን የዘላለም ደስታችን ዋዜማ ነው። የጥቂቱ ጊዜ መከራችን የዘላለም ክብራችን ዋዜማ ነው። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለ። በእውነት ሰዎች ከቤተ ክርስቲያን ያወጡን ይሆናል። ከምድር ያስወግዱን፣ ይገድሉን፣ ያጠፉን ይሆናል። ነገር ግን ነፍሳችንን አያገኟትም። ለዘላለም መንግሥት ክብር ደግሞ እግዚአብሔር በቸርነቱ ያበቃናል። ክብር ከኢትዮጵያ ለቋል። እኛም ተዋርደናል፣ አንገታችንን ደፍተናል፣ በገዛ ሀገራችን ስደተኞች ሆነናል። እስራኤል ያ ሁሉ መከራ የመጣባቸው 34,000 ሕዝብ በአሕዛብ ያለቀው በጦርነት የተሸነፈው ታቦተ ጽዮንም የተማረከችው ለምንድን ነው ብንል የኃጢአት ውጤት ነው፣ የበደል ውጤት ነው። ኃጢአትን የሚዘራ መከራን ያጭዳል ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ። ኃጢአት ዘራን፣ ይኸው መከራ እያጨድን ነው። አንዳንዶቻችን ሳናውቅ በስህተት እየበደልን ነው። አንዳንዶቻችን አውቀን በድፍረት እየበደልን ነው። ስህተትን ማን ያስተውላል አለ። ከተሰወረ ኃጢአት አንጻኝ አለ። የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ አለ ቅዱስ ዳዊት። የኛም ጸሎት እንዲህ መሆን አለበት። መዝሙር 18 ቁጥር 12 ላይ አፍኒንና ፊናስን የገዛቸው የድፍረት ኃጢአት ነው። አወኩሽ ናኩሽ። የእግዚአብሔርን ቤት ናቁ፣ አላከበሩም፣ ለእግዚአብሔር አልታዘዙም። ዛሬም አንዳንዶቻችን የድፍረት ኃጢአት ይዞናል፣ አዋረደን ወገኖቼ። ታቦተ ጽዮን ተማረከች። ዛሬስ አሕዛብ ታቦቱን እየተጫወቱበት አይደል እንዴ? ቤተ መቅደሱን እያቃጠሉት እያፈረሱት አይደል እንዴ? አፍኒንና ፊናስ ተቀሰፉ። ካህናት፣ ዲያቆናት፣ ምእመናት እንደ በግ እንደ ዶሮ እየታረዱ አይደል እንዴ? እንደ ጎመን እየተቀረደዱ አይደል እንዴ? ሕፃናት አንድ ፍሬ ላይን የሚያሳሱ እንቦቆቅላዎች በግፍ ሲገደሉ አይተናል። ነፍሰ ጡር ማህፀኗ ተቀዶ ጽንሱን አውጥቶ ሲጥሉ አይተናል። አራስ ወልዳ የምታጠባ ከልጇ ጋር ስትገደል አይተናል። በሰይፍ ሲቀሉ፣ በእሳት ሲያቃጥሉ፣ ቁልቁል ሲሰቅሉ ምን ያላየነው ግፍ አለ? ከዚህ በላይ የሚሰማውን ሁለቱን ጆሮች ጭው የሚያደርግ ነገር ምን እንስማ? ምንስ እንይ?
ሀገራችን ኢትዮጵያ እንዲህ ነበረች እንዴ? ሀገሪቱ ሀገረ እግዚአብሔር ናት። ህዝቧ ህዝበ እግዚአብሔር ነው። ቅድስት ሀገር ኢትዮጵያ ዛሬ የአሕዛብ የአረማውያን የኢአማንያን እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው በኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ጨካኞች መጫወቻ ሆናለች። እኔ መጽሐፍ እየጠቀስኩ ከምነግራችሁ በላይ ዛሬ ስንት ግፍ በምድራችን በኢትዮጵያ እየተፈጸመ ነው። አምላካችን እግዚአብሔር በቃችሁ ይበለን። ኢካቦድ ተብለናል። ዛሬም መከራ ነው፣ ስቃይ ነው፣ ጭንቅ ነው፣ ፈተና ነው። ይሄ የመከራ ቀን፣ ይሄ የፈተና ቀን እንዲያጥር እንዲያልፍ ወደሱ እንጩህ። እውነቴን ነው የምላችሁ፣ ታቦቱ እንደተማረከ እንደተጣለ እንደተናቀ አይቀርም። እንደገና ክብሩን ኃይሉን ተአምራቱን ይገልጣል። የፈረሰው ቤተ መቅደስ እንደገና ይሰራል። እንደተዋረድን አንቀርም። እግዚአብሔር ያከብረናል። ብቻኛ እንመለስ፣ ክብራችንን አንተው። ሰው ክብሩን ሲተው ነው የሚዋረደው። ያከበሩኝን አከብራለሁ፣ የናቁኝም ይናቃሉ። እነ አፍኒን፣ እነ ፊናስ፣ እነ ሊቀ ካህናቱ፣ እነ ኤሊ እግዚአብሔርን ስላላከበሩ ስለናቁ ነው የተናቁት። እኛም ዛሬ አንዳንዶቻችን ሳናከብረው ስለተገኘን ነው የተናቅነው የተዋረድነው። ክብራችን እግዚአብሔርን ነው። ክብራችን እግዚአብሔርን እናክብረው። አስተውሉ። አምላክን እግዚአብሔርን ፍራ ይላል፣ ከሱ ጋራም ተጣበቅ ይላል። አይኖች ያዩትን እነዚህን ታላላቅ ተአምራቶች ያደረገልህ እርሱ ክብርህ ነው ተብሎ ተጽፏል። ዘዳግም 10 ቁጥር 20 ላይ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ክብራችን እሱ ለጊዜው ለእስራኤል ዘሥጋ ተነገረ። በ9 ታላላቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባሕር ሕዝቡን ከግብፅ ከባርነት ቤት ነፃ ያወጣ እግዚአብሔር ነው። ከሰማይ መና አውርዶ የመገባቸው፣ ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ ያጠጣቸው፣ ቀን ፀሐይ እንዳያቃጥላቸው ሌሊት ጨለማ እንዳያስደነግጣቸው በ7 አይነት ደመና እየተንከባከበ የመራቸው፣ ዮርዳኖስን ያሻገረ የኢያሪኮን ቅጥር ያፈረሰ ምድረ ርስት ከነዓን ኢየሩሳሌምን ያወረሰ እሱ ነው ክብራቸው። ለኛም ደግሞ ክብራችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከአማናዊቷ ጽዮን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በግብፅ ከተመሰለችው ከሲኦል ከባርነት ቤት ነፃ ያወጣን፣ ከዲያብሎስና ከሰራዊቶች ያዳንን፣ የሕይወት እንጀራ ቅዱስ ሥጋውን ቆርሶ የሰጠን፣ የሕይወት መጠጥ ክቡር ደሙን አፍስሶ የሰጠን፣ ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ያሻገረን፣ የሚበላ የሕይወት ምግብ የሚጠጣ የሕይወት መጠጥ ሆኖ የቀረበልን ክብራችን አምላካችን ነው። ክብረ ምስጋና ይግባው። ከአማናዊቷ ጽዮን ተወለደ። እምነ ጽዮን ይብል ሰብ